ሰላም እንዴት ዋላችሁ? ኮኬን እና የሪሌሽንሽፕ አዲክሽን የኮኬን አዲክሽን እና የሪሌሽንሽፕ አዲክሽን ተመሳሳይነት እንዳላቸው ላውራ ነው የመጣሁት ዛሬ። ለካ ለዚህ ነው ሪሌሽንሽፕ ላይ ድንገት ብሬክአፕ ሲፈጠር እንደ እብድ የሚያደርገን ሱስ ውስጥ ስለነበርን ነው። ራሳችንን እስከምንስት ድረስ በኋላ ላይ ያደረግናቸው ነገሮች እስከሚጸጽቱን ድረስ የሚያደርገን በቃ አንዳንድ ነገሮችን ከቁጥጥር ውጭ የሆኑ ነገሮችን፣ ድርጊቶችን፣ ንግግሮችን የምናደርገው ለካ ሱስ ውስጥ ስለነበርን ነው የሚያሰኘንን አንድ እውነት አላጋራችሁ ነው የመጣሁት። ኮኬን የሚባል ድራግ አዲክሽን እንደሚፈጥር ይታወቃል። የማታውቁት ካላችሁም ምናልባት እኔም በእርግጥ አይቼው አላውቅም፣ ግን በተለያዩ ቪዲዮዎችና ጽሁፎች ላይ እንዳየሁት የድራግ አይነት ነው። ሰዎች ለመነቃቃት፣ ደስታ ለመፍጠር፣ ኢነርጂ ለማግኘት፣ ስራ ለመስራት ይጠቀሙበታል። ይሄንን ኮኬን የሚባል ድራግ እንደ ታብሌት መልክ ቪዲዮን ለማየት እንደሞከርኩት በታብሌት መልክ ይዘጋጃል እና ሰዎች ያንን ኪኒን ከዋጡ በኋላ ምንድነው የሚሰማቸው? ውስጣቸው ዶፓሚን የሚባል ኬሚካል ይመነጫል፣ ወይንም ሆርሞን። ዶፓሚን የሚባል ኖርማሊ በሁላችንም ውስጥ የሚመረት ሆርሞን አለ። ግን ያንን ድራግ ሲወስዱ በቂ መጠን በጣም በዛ ያለ ዶፓሚን ይመረትና ያ ዶፓሚን ስራው ምንድነው? ደስተኛ ነው የሚያደርጋቸው። ደስታ ይሰጣቸዋል፣ የሆነ ኢነርጂ ይሰጣቸዋል። የሆነ ስራ ለመስራት በጣም ይነቃቃሉ፣ ስራውን ይሰራሉ። ከሰዎች ጋር ያላቸው ሙድ በጣም አሪፍ ይሆናል። በቃ ደስተኛ ያደርጋቸዋል። ማንኛውንም ነገር የሚያከናውኑት በደስታ ነው። በቃ ህይወታቸው በደስታ የተሞላ ያህል ሆኖ ነው የሚሰማቸው ያንን መድኃኒት ሲወስዱት ማለት ነው። ኢነርጂያቸው ፉል ነው የሚሆነው። ምንም ደከመኝ ሰለቸኝ ሳይሉ ስራቸው ላይ ፎከስድ ሆነው ይሰራሉ። በፍቅርም ግንኙነት ስንሄድ እንደዛ ነው የሚያደርገው። ብዙ ዶፓሚን እንዲመረት ያደርገናል። ፍቅር ሲይዘን፣ ከፍቅረኛችን ጋር ኤንጆይ ስናደርግ፣ ጊዜ ስናሳልፍ፣ ኢቭን ያን ፍቅረኛችንን አጠገባችን ሳይሆን ራሱ ስናስታውሰው በጣም ነው ደስ የሚለን። ምክንያቱም ዶፓሚን የሚባለው ኬሚካል በሰውነታችን ውስጥ ድሮ ከነበረን መጠን በዛ ብሎ ስለሚመረት በጣም ኢነርጄቲክ እንሆናለን፣ ደስተኛ እንሆናለን። ስራችንን፣ ከሰዎች ጋር ያለን ግንኙነት በጣም ጥሩ ይሆናል። ሙዳችንን ሙሉ ለሙሉ ነው የሚቀይረው። አለባበሳችንን፣ ራሳችንን የምንይዝበት መንገድ፣ ከሰዎች ጋር የምንነጋገርበት መንገድ፣ ሁሉ ነገራችን በደስታ የተሞላ ደስ የሚል ሙድ ነው የሚኖረን ማለት ነው። እሺ ሲቋረጥስ ምንድነው ሀፕር የሚያደርገው? ወደ ኮኬኑ ስንሄድ ኮኬኑ ሲቋረጥ ሰዎች ምንድነው የሚገጥማቸው? ድንገት ሲቋረጥ ማለት ነው። በሕክምና የሚቋረጥበት መንገድ አለ። በሕክምና መልኩ ሳይጎዳቸው ምንም ማኒፌስቴሽኖች ሳይኖሩ፣ ግን ሰዎች ድንገት ያ ኮኬን ሲቋረጥባቸው ድካም ይሰማቸዋል። በቃ ምንም አይነት ኢነርጂ አይኖራቸውም። አንድ እርምጃ የሚያራምዳቸው እንኳን ኢነርጂ ያጣሉ። ከአልጋቸው ተነስተው ወደ ሽንት ቤታቸው የሚራመዱበት እንኳን አንድ እርምጃ ኢነርጂ እስከሚያጡ ድረስ ነው ልፍስፍስ የሚያደርጋቸው። እንቅልፍ አይኖራቸውም። ዲፕሬሽን ውስጥ ይገባሉ። ራሳቸውን ይጠላሉ። ከሰዎች ጋር ማውራት አይፈልጉም። ሙዳቸው ይጠፋል። ስራ መስራት አይፈልጉም። ኮንሰንትሬት ማድረግ አይችሉም። በጣም ከፍተኛ የሆነ የጨለማ ውስጥ የተዋጡ ያህል ድብርት ነው የሚወጣቸው እና ሞተው ተሟሙተው ያንን ኮኬን በድጋሚ አግኝተው ደስታቸውን ለመመለስ የማይፈጥሩት የማያደርጉት ጥረት የለም። ምክንያቱም ደስታቸውን ነው የሚያጡት። ሱስ ሆኖባቸዋል። ከፍተኛ የደስታ ማጣት ስሜት ስለሚሰማቸው ያንን ሱሳቸውን ለማከናወን ሞተው ተሟሙተው እቃ ሸጠውም ይሁን፣ ያው ሱስ መጥፎ ነገር ነው። ብዙ የሚያሰራ ወንጀል አለ። የሚሰራ ነገር ሰርተውም ይሁን ያንን ኮኬን በእጃቸው መልሰው ለማስገባት ጥረት ያደርጋሉ። ወደ ፍቅር ግንኙነት ደግሞ ስንሄድ ድንገት ብሬክአፕ ሲፈጠርብን ምንድነው የምናደርገው? ሞተን ተሟሙተን ከዛ ሰው ጋር እንደገና ሪቢልድ ለማድረግ ግንኙነታችንን ሜንድ ለማድረግ ከፍተኛ ጥረት እናደርጋለን። ከፍተኛ ጥረት እንደውም እንደ እብድ ካለፈ በኋላ ሁላችንም ደርሶብን ያውቃል። ካለፈ በኋላ ምን ሆኜ ነው ግን ይሄንን ሁሉ ስህተት የሰራሁት? እንዴት እንደዚህ አይነት ቴክስት ጻፍኩኝ? እንዴት ቤቱ ሄድኩኝ? እንዴት ፍለጋ በዛ ሰዓት በዛ በሌሊት አንድ ችግር ቢገጥመኝስ? እኔ ብዙ ነገሮችን አሳልፍ ያለው። ያው ኤቭሪባዲ የራሱ የሆነ ስቶሪ አለው። ፐርሰናል ቢሆንም ግን በጣም አሁን ላይ የምጸጸትበት በጣም ሼም የሚሰማኝ ብዙ ስህተቶችን ሰርቻለሁ። ለካ በዛ ሱስ ውስጥ ስለነበርኩኝ ያንን ሱስ
መልሼ ያንን ዶፓሚን መልሼ ለማግኘት ነበረ ክሬቭ ሳደርግ የነበረው የሚለው አሁን የተመለሰልኝ ስለ ኮኬንና ብሬክአፕ ፔን ያላቸውን ግንኙነት ሳውቅ ማለት ነው። ስለዚህ እንቅልፍ ታጣላችሁ፣ ድካም ይሰማችኋል፣ አንድ እርምጃ እንኳን የምታራመድ ኢነርጂ ታጣላችሁ፣ ሳክሪፋይ ታደርጋላችሁ። ምን ለማድረግ? ያንን ልጅ መልሳችሁ በእጃችሁ ለማስገባት እንደው ሙሉ ለሙሉ ባይሆን እንኳን ቢያንስ ለአንድ ቀን አብሯችሁ እንዲውልና ምን እንደተፈጠረ እንዲያወራላችሁ ያንን ዶፓሚን እንደገና መልሳችሁ እንድታገኙት ያንን ደስታ መልሳችሁ ለትንሽ ጊዜም ቢሆን እንድታገኙት ከፍተኛ ጥረት ነው የምታደርጉት። የእብድ ስራ እስከምትሰሩ ድረስ በቃ እብድ ነች ምነካት መሳለቂያ እስከምትሆኑ ድረስ ብዙ ስህተቶችን እንድትሰሩ የሚያደርጋችሁ ለካ ይሄ በውስጣችን የሚፈጠረው ዶፓሚን የሚባለው ኬሚካል ሱስ ሆኖብን ስለሚቆይ ነው ማለት ነው። እና ይሄን ልዩነት ማወቁ በተወሰነ መጠን አንደርስታንድ ማድረጋችን ለምን ይጠቅመናል? ራሳችንን በብሬክአፕ ፔን ላይ ስንሆን ትንሽ ኮንትሮል እንድናደርግ። ምክንያቱም ከቁጥጥር ውጭ የሚያደርገን ነገር እንዳለ ኬሚካሊም በውስጣችን የሚፈጠረውም የኬሚካል ሪያክሽን ጭምር ይህንን ነገር እንድናደርግ እያደረገን እየገፋን እንደሆነ ካወቅ ነው በተወሰነ መልኩ ራሳችንን ኮንትሮል ማድረግ እንችላለን ብዬ አስባለሁ። ለዛ ነው ይሄን ቶፒክ ያመጣሁት። ሳይንስ ነው እንግዲህ ይሄንን ነገር የተነተነው እኔ አይደለሁም። ከአነበብኳቸውና በአንዳንድ ዶክመንቶችም ላይ ያየሁትን ነገር ነው ያጋራኋችሁ። አመሰግናለሁ። መልካም ጊዜ። ባይ ባይ።